ከጦርነቱ ጀርባ ያሉ መሪዎች ካሜኒና ኔታንያሁ በእውነት እነማን ናቸው? መንፈሳዊ ቤተኛና ወታደራዊ ዲፕሎማት የሁለቱ ባላንጣዎች አስገራሚ የህይወት ገጾች። የመካከለኛው ምስራቅ ፖለቲካ ልክ እንደ አንድ ትልቅ የቲያትር መድረክ ቢመስል ዋና ገጸ ባህሪያቱ እነዚህ ሁለት አንጋፋ ሰዎች ናቸው። አንዱ በሃይማኖት ካባና በመንፈሳዊ ስልጣን፣ ሌላኛው ደግሞ በወታደራዊ ዳራና በዘመናዊ ዲፕሎማሲ የታጀቡ ቢሆኑም የሁለቱም ውሳኔዎች የዓለምን ሰላምና የኢኮኖሚ ኃይል የመወሰን አቅም አላቸው። በታሪካቸው፣ በቤተሰቦቻቸውና በግል ህይወታቸው ውስጥ ያሉት ድብቅ ገጽታዎች እንዲህ እናነጻጽራቸዋለን። የዕድሜና የትውልድ ድባባቸውን ስንመለከት አያቶላ አሊ ካሜኒ በ1939 የተወለዱ ሲሆኑ የቤንጃሚን ኔታንያሁ ደግሞ በ1949 ተወለዱ። የ10 ዓመት ታላቅ ናቸው። ካሜኒ ያደጉት በኢራን መንፈሳዊ ከተሞች በሆኑት መሸድና ቁም ውስጥ ሲሆን ህይወታቸውን በሙሉ በሃይማኖታዊ ተቋማትና በአብዮታዊ እንቅስቃሴዎች የተቀረጸ ነው። በአንጻሩ ኔታንያሁ ልጅነታቸውን በእስራኤልና በአሜሪካ ያሳለፉ ሲሆን የምዕራባውያንን አኗኗር ዘይቤ፣ አስተሳሰብ በቅርብ የመረዳት ዕድል አግኝተዋል። ይህ የልጅነት ዳራ ዛሬ ለሚከተሉት ፍጻሜ ተቃራኒ የፖለቲካ ፍልስፍና መነሻ ሆኗቸዋል። የአባቶች አሻራና የትምህርት መስካቸውን ደግሞ ስንመለከት የሁለቱ መሪዎች አባቶች በልጆቻቸው ማንነት ላይ የጣሉት አሻራ እጅግ ከፍተኛ ነው። የካሜኒ አባት አያቶላ ሰይድ ጃዋር ካሜኒ በጣም ትሁትና ቁጥብ የነበረ የሃይማኖት መምህር በመሆናቸው ልጃቸው ለመንፈሳዊ ሕግጋትና ለኢስላማዊ ሉዓላዊነት እንዲቆረቆር አድርገውታል። በሌላ በኩል የኔታንያሁ አባት ቤንዚዮን ኔታንያሁን የታዋቂ የታሪክ መሆናቸው ልጃቸው እስራኤልን እንደ ጥንታዊና ታሪካዊ ሀገር እንዲመለከትና ለደህንነቷም ጽኑ እንዲሆን መሰረት ጥለውለታል። አንዱ የአባት ውርስ ሃይማኖታዊ ሲሆን ሌላኛው ደግሞ ታሪካዊና ብሔራዊ ቁጭት የተላበሰ ነው። ሌላኛው ሶስተኛው መንገድ ደግሞ አብዮተኛውና ኮማንዶ ብለን በሁለት መንገድ ለይተን እናያቸዋለን። በትምህርትና በወታደራዊ ዳራቸው የሰማይና የምድር ያህል ይራራቃሉ። ካሜኒ በእስልምና ሕግጋት ፍልስፍና የላቀ ዕውቀት ያላቸው ምሁር ሲሆኑ ሕይወታቸውንም በንጉሥ አገዛዝ ላይ በማመፅና በእስር ቤት አሳልፈዋል። ኔታንያሁ ግን ከአሜሪካው ታዋቂ ኤምአይቲ ዩኒቨርሲቲ በሥነ ጽሑፍና በቢዝነስ ማኔጅመንት የተመረቁ ሲሆን በእስራኤል ልዩ ወታደራዊ ክፍል ውስጥ እንደ ኮማንዶ በማገልገል በጦር ሜዳ የተፈተኑ መሪ ናቸው። አንዱ በአብዮታዊ ትግል፣ ሌላኛው ደግሞ በወታደራዊ ጥበብ አልፈው ወደ ስልጣን ማማ ወጥተዋል። የትዳርና የቤተሰብ ሁኔታቸውን ስንመለከት የትዳርና የቤተሰብ ህይወታቸውም ሌላው አስገራሚ ልዩነት የሚታይበት ነው። አያቶላ ካሜኒ ከባለቤታቸው ከማንሱሬ ጋር ከ60 ዓመት በላይ በዘለቀ ጽኑ ትዳር ውስጥ ያሉና የ6 ልጆች አባት ናቸው። የግል ህይወታቸውም እጅግ የተደበቀ ሚስጥራዊ ነው። በአንጻሩ ኔታንያሁ 3 ጊዜ ትዳር መስርተዋል። የአሁኗ ባለቤታቸው ሳራ ኔታንያሁ በፖለቲካ ውሳኔዎቻቸው ላይ ከፍተኛ ተጽዕኖ እንዳላቸውና ብዙ ጊዜ በሚዲያ ትኩረት እንደሚሰጣቸው ይታወቃል። ይህ የቤተሰብ አወቃቀር አንዱም ወግ አጥባቂ ሌላኛውን ደግሞ ዘመናዊ ያደርጋቸዋል። ይሄ ብቻም አይደለም፣ ሁለቱም ድብቅ የሆኑ ጠባሳዎች አላቸው። ሽባው እጅና የሙስና ክስ። በሁለቱም መሪዎች ህይወት ውስጥ ብዙም የማይወሩ ጥቁር ጠባሳዎች አሉ። አያቶላ ካሜኒ በ1980 በተቃዋሚዎች በተጠመደው የቦምብ ጥቃት የቀኝ እጃቸውን ሽባ ሆነዋል። ይህም ዛሬ ድረስ በአደባባይ ሲታዩ እጃቸውን እንዲደበቅና እንዳያሳዩ ያደርጋቸዋል። ኔታንያሁ በበኩላቸው በእስራኤል ታሪክ በስልጣን ላይ ያሉ በሙስና ወይም ደግሞ ጉቦና ማጭበርበር ተከሰው በፍርድ ቤት ለዓመታት ሲከራከሩ የቆዩ የመጀመሪያ መሪ ናቸው። አንዱ በአካላዊ መስዋዕትነት ሕያው ሰማዕት ሲባል፣ ሌላኛው ደግሞ በሕግ አጣብቂኝ ውስጥ ሆነው ሀገራቸውን እየመሩ ይገኛሉ።
እነዚህ ሁለት መሪዎች በፍልስፍና የማይታረቁ ባላንጣዎች ቢሆኑም የሚገርመው እውነታ በአካልም ተገናኝተው ወይም በስልክ ተነጋግረው ፈጽመው አያውቁም። ግንኙነታቸው በሚዲያ ንግግሮች፣ በደህንነት ስራዎችና በወታደራዊ ፍጥጫዎች ብቻ የተገነባ ነው። አንዱ እስላማዊ ሉዓላዊነትን ለማስጠበቅ፣ ሌላኛው ደግሞ የእስራኤልን ሕልውና ለማረጋገጥ የሚቆሙ ጽኑ መሪዎች በመሆናቸው የመካከለኛው ምስራቅ የኃይል ሚዛን በእነዚህ ሁለት ሰዎች ቼዝ ጨዋታ ላይ የተንጠለጠለ ይመስላል። እና በመጨረሻም ኢራን አረብ አይደለችም፣ ፐርዢያ ናት። በፐርዢያና በአረቢያን ሀገር መካከል ሰፊ ልዩነት አለ። እስራኤል የክርስቲያን ሀገር አይደለችም፣ ይልቁንም የጂውሾች ሀገር ናት። በእስራኤል ክርስትናም እስልምናም የማይኖሩ ናቸው። የሙስሊም ቁጥር ከክርስትና ይበልጣል። ጂውሾች ባይኖሩ እስራኤል የሙስሊም ሀገር ትሆን ነበረ። እስራኤል ውስጥ ካሉ ክርስቲያኖች ይልቅ አረቦች በቁጥር ይበዛሉ። ክርስትና እስራኤል ውስጥ ከመስበክ ይልቅ ኢራን ውስጥ መስበክ እጅግ በጣም ቀላል ነው። ኢራኖች ፐርዢያን ወይም ፋርስን ይናገራሉ እንጂ ጆሮአቸው ቢቆረጥ አረቢክ አይችሉም። ትንሽ ቁጥር ናቸው አረብ የሚችሉት። ኢራን የሙስሊም ሀገር ብትሆንም የሺዓ ሙስሊም ሀገር ናት። ሳዑዲና ብዙ የእስልምና ሀገራት የሚከተሉት የሱኒ እስልምና ተቃራኒ ናት። በሀገሪቱም እንደ ጠላት ትፈረጃለች፣ እንደ እስልምና ስጋትም ትታያለች። እና ምን መሰለ፣ እዚህ ኢትዮጵያ ሆነ ክርስቲያን ስለሆንክ እስራኤልን፣ ሙስሊም ስለሆንክ ኢራንን አትደግፍ። መደገፍ ካለብህ ሌላ ምክንያት ፈልግ። ሲጀመር ጦርነት የሚባል ነገር አትደግፍ፣ የሰው እልቂት እንጂ ምንም የሚያመጣው ነገር ስለሌለ።